ስምኝማ መልካም አቤት አሁንም በአቤል ላይ እንደተናደርሽበት ነው? አሁን ሀና ላም ብዬ አልናደድም። የራሴን ያሉ ሰው ሲሰብረ ምን ያክል እንደሚያመን አታውቂውምና ነው። መልካም እሱ ቢያንስ ጥፋቱን አምኖ ይቅርታ ለመጠየቅ ከመጣ ይቅርታውን መቀበል አለብሽ። አይ ሜለ መጀመሪያ ነው እንጂ መጥኖ መደቆስ አሁን ምን ያደርጋል ስትለው ማለት አቤት አሽሞርሽ ማን ይችላል? አስኪ በጣም ይቅርታ አላወኩም ማለት ሲጀመር አንተ ጻልጅ ነህ እንዴ ድንጋይ እየወረወርክ የምትጫወተው? ጥፋቴን አምኜ ይቅርታ ጠየቅኩሽ ነበር እና ሰው ይመጣል ብዬ አላሰብኩም። እሺ ሌላ ቀን እንዳይደገም እኔ ሞኔ እንጂ መምህር ቢሆን ኖሮ የዚህ ነው ተባረር ነበር እንዳትረሳ። ያያትሄድም ማለት ነበር። ይሄ ደነስ የፈጣሪ አለ አንቺ ወሽተሽ አንቺው ሰዳቢ ሰማ እመለስልሃለሁ። እሺ እንዳትቀሪ ለክቶኝ የቀረ የለም በፍቅር ነው ጠብኗል። እሱን ስመለስ አሳይሃለሁ። ይወዴት ከመልካም ጋር ያለውን ነገር መምታት ፈልጋለሁ። በጣም ጨንቆኛል። እኔ ምን ለምን ድጋሚ ይቅርታ አትጠይቃትም? ያው ሴቶች ሲለመኑ ደስ ይላቸው። አትቀልጃ እስከ መቼ ነው የምትለመነው? አሜዳም እስቲ ዝም ብል በማያገባ ነገር ጠልቃት ትባ። ይልቁን አቤል አንተ እንዳሰባለህ ምን ነበር ንገሪኝ። ያጠፋው ጥፋት በርግጥ ከባድ ነው። ነገር ግን እሷን ለማሳመን ከሴት ጓደኞቿ አንተን ማሳመን አለበት። እመነኝ የዛኔ እሷም እሺ ነው የምትልህ። አልገባኝም እስቲ ድገም። እኛ ሴት ጓደኞቿ የምናወራውን ነገር በደንብ አድርገን ስለምናሳምናት ነው። ወይ አንቺ በስት ፍሬንድ ማን ናት? ምን አባል ልታደርግ ነው ደግሞ? ያው ሊያሰማምጣሽ ነው አለላ። ለምንድን ነው አመዳም ስትፈልጉ ገደል ግቡ። እሺ የራሳችሁ ጉዳይ። ወይ ለሰላም ያድርገው። አመጣጣን ሳይሆን ለጦርነት ነው መስለው። ማን ነው ያናደዳት? ለምንድን ነው እሷን የምትነኳት? ዮዲትን አይታችኋል? አላየንም። ምን አድርጋ ነው? መጀመሪያም ዮዲት አትመቸኝም። ታገኛት እንጂ ትገነጣጥላታለች። ቅድም በመጣበት እስካሁን አኩርፈሽኝ ነው እንዳለሽው? ምን ነው ሰው በሞላበት ቦታ ምን ነው ብቻሽን? እኔ ሰው እያለኝ ሰው እንደሌለኝ ነኝ። አጠገብሽ መቀመጥ እችላለሁ? ተቀመጥ ፈቅጄልሃለሁ። ሶንም አይታወቅ የለምና ስሜ ደስታ እባላለሁ። መልካም እባላለሁ። እንደ ስምሽ መልካም ብትሆኚ አሪፍ ነበር። አንተ እንደ ስምህ ደስታ ነህ? እንደ ስሜ ደስተኛ ነኝ። ሰውን ሁሉ በቀረብኩት ቁጥር ሰው ሁሉ ደስተኛ ማድረገው እኔ ነኝ። እኔ እንኳን ደስታ አልፈልግም። ምን ነው ዝም አልክ? ደስተኛ አይደለም የሚለውን ስም ማናገር አልፈልግም። ደስታውን አጣ ሰው ከመመከር ዝም ብለህ ተመልከት ብትለኛል። ዋው ወርቅ የሆነች እናት ነው እንኳን ያለች። የሁሉም እናቶች ወርቅ ናቸው። እቺ መልካም አይደለች? አይ አይመስለኝም። መቼስ አብራት ያለው አቤል አይደለም። አቤት ቴዎዶስ እንዲህ እንጨት ላይ ተለጥፋችሁ ምን እንደምታዩ
የምተነፍሰው ምርጥ ወሬ አግኝተሃል። ያው ተመልከታቸው። አቤል አይደለም ለነገሩ ቤቱ ጋር አቤል ነው ተጣልቶ የለ አንተ ማታውቀው አዲስ ተማሪ መሆን አለበት። ደሳለኝ መሆን አለበት። ኦ ደስታ ያበል ጉርኮኔ ላብል ነው ልጅ አንቺ አትገኝ መስሎሽ ነበር። አረባክሽ ከፈለሽ አንቺ ነው ልምጣ ጠብቂ። በአሁን ምን እንደሰማሽ ንገሪኝ። እሱንማ ምነግርሽ ካጋጫውሽ በኋላ ነው። አረባክሽ እሱ ከትምህርት ቤት ውጪ ቢሆን አይሻልም ከምትባረሪ? ደሞ መምህርም እኛን ያይ ጠብቂ። ለነገሩ ሌላ አንድ የሚጋጭ ሰው አግኝቻለሁ። እሱን አጋጭቼ እመለሳለሁ። እሺ ሃይ ማሂ በቃ ወንድ እንደሆነ ስትቀር አይደል? እሺ ጥጋበኛው እስኪ እንደቀድሙ ተናገረኝ። አንቺ ልጅ አጋንንት ተሸክመሽ ነው እንደምትዞሩ ለምን ዘባት አብርጂ? እሱን እንዴት አድርጌ እንደማስተካከል አሁን አሳያለሁ። እሺ አረ ማለት እንደስምሽኝ ይባክሽ። አረ ቤዛ ምን እንደሚያወራ አሰብም ይሄ ስባኩ የሆነ ሰውዬ። በቃ እሺ አንቺ ሰከን ባይና አረፍ ባይና ያናገረዋል። ተጓዡንቤ ደጋግሜ በገሰጸው ባሰበት ሁሌ በሰኝ ባሰበት እንኳን ሊመለስ አንተን ያለ መባዙን ገፋበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ስለሰራልኝ እምቢ አልክ እንጂ እምቢ ስል እኔ አቤል ሞቷል። ምንድነው ሞቷል? አቤል ረጋ በል። ስለምን ሞት ነው የምታወራው? ምንድነው ለነገሩ ተጣልታችሁ የለ ከሆነ ተማሪ ጋር ከሆነ ልጅ ጋር አትቅለስለስ። ተቀራርባ ልሳሳሙ ደርሰው ወዳቸውን እያቀለጡ ገና ከመጣላታችሁ አይገርም? አቤል በጣም እኮ ነው የሚገርም። አቤል በጣም ጉድ እኮ ነው። ማን ነው ልጁ? ምን ያደርግልሃል አንተ? ልጁን ንገረኝ አልኩህ። ምን ያደርግልሃል አንተ? አንተ አርፈ ሜላትን አጀነጅን በረከት ያልኩህን ብቻ አድርግ። ገባ? እሺ ና እንሂድ በል። እሺ